አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ሁሉ አማን ደግዬ ናችሁ? እንዴት እስከረማችሁ? ያው እንግዲህ እየጠፋፋሁ ነው፣ ይቅርታ ይደረግልኝ። በአንዳንድ ሁኔታዎች ባለመመቻቸት ጉዳይ ነው። ወዳችሁና ፈቅዳችሁ ሰብስክራይብ ስለምታደርጉኝ እመወዳችሁና አከብራችሁ እንዴት እስከረማችሁ? አሁንም እየተለመደው እገዛችሁ ኢንቦክሷ ውስጥ አይልኝ። እንግዲህ ንጋት ራያ ደስ በሚል ስጦታ ሰርፕራይዝ ታደርጋለች። እንኳን ደስ አለሽ ብሏት እና አልጠፋም። እሺ እመጣለሁ። እንግዲህ እንደምታዩትኝ ድንገት ስጦታ ፍንድቅድቅ ያደርጋልና ልጃት ላይ የምታዩት መልኩ ፍንድቅድቅ እያለች ነው። ለማንኛውም ስጦታ ያስደስታል፣ የበለጠ ያዋድዳል፣ ያስተሳስራል። እንግዲህ ወንዶችዬ ስጦታውን አትርሱ። በተለይ የሀበሻ ወንዶች በስጦታ በኩል ደካማ ናችሁ እየተባለ ይታማል። አትዳከሙ እሺ። ሰጣ አርጉ፣ ምን ችግር አለው? አያልቅ እሺ። እና ከምር ስጦታ ፍቅርን ይጨምራል። አይ ነው እንግዲህ ለእኔ ደስ ያለኝን ስሜት ነው እያጋራኋችሁ ያለሁትኝ። ያው ደስ የሚል ሳታስበው ደስ የሚል አቀባበል፣ እንዲሁም ደግሞ ደስ የሚል ያላሰበችው ሲሆን በተለይ ሳያስቡት ሴቶች የሆነ ነገር ሲደረግላቸው እጅግ በጣም ትልቅልቅልቅልቅ ይላሉና ሴቶችን ማስደሰት የነቢያችንን ሱና ነው እና እናንተም ደግሞ በቻላችሁት አቅም ወጣ እያረጋችሁ ይዛችኋቸው እየወጣችሁ ዘና ፈታ ብታደርጓቸው የበለጠ ፍቅራችሁ ይጨምራል ነው የምለው። አንዳንድ ከምር የሀበሻ ወንዶች በስጦታ በኩል ይታማሉ ይባላል እና ሰጣ እያረጋችሁ የሚስቶቻችሁን ወይም ደግሞ የፍቅረኞቻችሁን ወይም የእህቶቻችሁን ፈገግታ ተመልከቱ። ፈገግታ ምን ያክል እንደሚል ማለት ነው፣ የሰውን ፊት እንደሚቀየር። አይ ነው ይሄ ለወንድሞቼ ያሰብኩት ምክር ነው እንጂ አሰጡም እያልኩ አይደለም። ብዙ ቸር ወንድም ሞልቶ እና ምን ነጃት ራያ በዚህ መልኩ ነበር ምሽቷ። ደስ ይላል፣ ያማረ የተዋበ ነበር። ቴንኪ ሰው ማች ብያለሁ። ከልብ ነው የማመሰግነው። አይነው እንግዲህ የዚህን ሁሉ የደስታ ባለቤት ማን እንደሆነ አንድ ቀን ይዤላችሁ ብቅ እላለሁ። ያው በትዕግስት ጠብቁ እሺ። እናንተ ደግሞ እኮ ጉድ እኮ ናችሁ። ለማንኛውም ደስታዬ ደስታችሁ የሆነ ያስደስታችሁ በሙሉ ኮሜንት ቦክሷ ላይ የተለመደ አስተያየታችሁን እጠብቃለሁ። ሞር ደግሞ አልጠፋም፣ እመጣለሁ። ግን ከምር በዚህ መልኩ አቅም በፈቀደ መልኩ ደስ ማሰኘት
ተገቢ ነው ብዬ ነው የምነግራችሁ። ያው ዛሬ ለወንዶች ነው ሹክ ያልኳቸው። ሴቶችዬም ብታደርጉት ታሪክ ነገር ነው። አትጥፉ፣ አልጠፋም። ቴንኪ ስለነበረ ቆይታ ደስ ብሎኛል። ባይ ባይ።